ዛሬ በዚህ ቪዲዮ የምናስቃኛችሁ ቶኪዮ ፌስታ አዲስን ነው። ሰላም ዩቲዩብ ቴዲ ነኝ። ዛሬ ከጓደኛ ያቡ ጋር ያበደ አሪፍ ነገር ይዘንላችሁ መጥተናል። አዲስ የሆነ ኢቨንት ተዘጋጅቷል። ይሄን ኢቨንት ለማየት እየሄድን ነው። አብራችሁን እስከ መጨረሻው ተከታተሉ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቷን ነካ እያደረጋችሁ አብራችሁን ቆዩ። እሺ ዩቲዩብ እንግዲህ እንደምንመለከተው ቦታው ላይ ተገኝተናል። አሁን ሰዎችም እየገቡ ነው። አንዳንድ መኪኖች እየገቡ ነው። በጊዜ መገኘት እንግዲህ እንደዚህ ነው እና ምን ልላችሁ ነው፣ አንዳንዴ ኢትዮጵያ ውስጥ ሆነን ስንቀመጥ ብዙ መኪኖች ለየት ያሉ መኪኖች ያሉ አይመስሉንም። ግን ከድሮ ጊዜ ጀምሮ እኔ እስከማውቀው አንዳንድ ኢንፎርሜሽን ከሰማው ጊዜ ድረስ ከንጉሱ ጊዜ ጀምሮ ሌክዠሪ የተባሉ ክላሲክ የተባሉ መኪኖች ይገቡ ነበር ኢትዮጵያ ውስጥ። ከንጉሱ ጀመረው ከዛም በኋላ የተለያዩ ሰዎች ያስገቡ ነበር እና አሁን በብዛት ኢትዮጵያ ውስጥ ቶዮታ ብቻ ያለ ነው የሚመስለው። ግን አሉ እንደ ማርሴዲስ አሉ፣ እንደ BMW አሉ፣ ከስተም ሜድ የሆኑ መኪኖች ራሱ አሉ እና ከትንሽ ደቂቃ በኋላ ውስጥ ገብተን ደግሞ የምናየው ይሆናል። እሺ ዩቲዩብ እንደምታዩት እንግዲህ ቦታው ላይ እየገባን ነው ወደ ውስጥ። የኢቨንቱ ቶኪዮ ፌስታ አዲስ ይባላል እና ውስጥ የተለያዩ መኪኖች አሁንም እየገቡ ነው። ገና ነው ሰዓቱ፣ ግን አው እየገቡ ነው። በደንብ ደግሞ ሞር ሲመጡ በደንብ እናያለን። አብራችሁ ሰላም ወንድሜ፣ የመጣሽበትና ስምሽን አንድ ላይ ብትነግሪኝ። እሺ፣ አቤል እባላለሁኝ የሮድ አፍሪካ ቻናል ኦነር ነኝ። እሺ፣ ካምፓኒያችሁ የሚሰራውን ስራዎች ምናምን በአንድ ላይ ብትነግሪኝ። ሮድ አፍሪካ የሶሻል ሚዲያ ኮንተንት ነው። ሶሻል ሚዲያ ላይ ለካር ላቨርስ
ሀብ በመሆን ያገለግላል እና ኤኒዋን መኪና ወዳድ ከኛ ጋር ኢቨንቱ ላይ ግን መኪና ብቻ አይደለም እንደነዚህ አይነት አራሻችሁ ይገኛል ሪሞት ነው ኦንላይን ላይ ነው የምንሰራው መርቸንዳይዞች የተለያዩ አሉ ግርማ ሞገሳቸው ያለን የአጀንዳ መርቸንዳይዝ አለን እኔ ከዚህ ደግሞ ካርቦኒፊኬሽን ደንግጧል ነው ሰው እያስተማርን ነው ወደፊት የራሳችን ሞዲፊኬሽን ወዳጆችም ካላችሁ እንደዚህ አይነት ሙሾች ነበሩ ኢቨንቶች ላይ በብዛት ይገኛላችሁ ስንት ጊዜ ሆናችሁ እንደዚህ ነው ዴፊኒትሊ መገኘት ብቻ ሳይሆን ፕሮሞሽንም በሮድ አፍሪካ በኩል ነው ብዙ ጊዜ ኤኒዋን ስለ መኪና ማወቅ ቢፈልግ ሮድ አፍሪካ የሚለውን ቻናል ፎሎ ማድረግ ይችላል እና የካምፓኒ ድርጅት ከተቋቋመ ስንት ጊዜው ነው ወይ ጊዜው ስንት ጊዜው ነው ኦልሞስት ሮድ አፍሪካ ክሬት ከተደረገ 2 አመት ሊሆን ነው አመሰግናለሁ ፓንሰር አርጎላን ቦልት ትባላለች የመኪና አፍቃሪዎች በእነሱ የተሰራች ነች
ወዝጉድ ዩቲዩብ እንግዲህ ፕሮግራማችን እዚህ ድረስ እየደረሰ ነው። ኋላ የምትመለከቱት የካፕቴን መኪና ነው። ብዙ ቻሌንጅ ያደረገበት ይቺ BMW ጽድት አድርጎ ሰርቷታልና እንመለከታታለን ነው። እሺ ዩቲዩብ እንግዲህ እንደምታዩት እቺ BMW የካፕቴን መኪና ናት። ካፕቴንን ለማታውቁት የቶኪዮ ፌስት አዘጋጅ ነው፣ እንዲሁም ዩቲዩበር። እቺን BMW ለመገንባት ድሪም ካሩ የሆነችን BMW ለመገንባት ከዩኒቨርሲቲ ተመርቆ ከወጣ በኋላ አሳዶ አድኖ ያገኛት መኪና ናትና እቺን ትመስላለች። ሶ ዩቲዩብ እንግዲህ እንደምታዩት ፕሮግራም በዚህ መልክ እየተካሄደ ሞቅ ደመቅ እያለ ነው። ክራውድድ ሆኗል። እውነቱን ለመናገር እንደ መጀመሪያቱ ቪዲዮዬ በጣም ቻሌንጅ ያደረጉ ነገሮች አሉ። በተለይ ከቻርጅ አንፃር ብዙ ነገሮች ቻሌንጅ አድርጉኛል። ድምፁን ለማስተካከል ብዙ ነገር አድርገናል። እስካሁን አልበላሁም የሚገርማችሁ። እና ዩቲዩብ ምን አለ መሰላችሁ አሪፍ ነገሮች ናቸው ያሉት፣ አሪፍ መኪኖች አሉ። በተለይ እንደዚህ አይነት ቫይብ ለምትወዱ የክራውድ የሆነ ቫይብ መኪኖች፣ ሾዎች ብዙ ያሉበት የምትወዱ ቦታ የምትወዱ ሰዎች ካላችሁ አንደኛው ቶኪዮ ፌስት ነው ማለት ነው። ልክ እንደ ጋራጅ ኤክስፖ ማለት ነው። እና ቀጣይ ላይ ሲመጣ የተሻለ ነገር ነው ይመስለኛል። አሁን ኢንሳይድ ስለሆነም ነው መሰለኝ ትንሽ ክራውድ ይደብራል። እውነቱን ለመናገር ትንሽ ክራውድ። ከዛ ውጪ ሌላው ነገር እንዳለ አሪፍ ነው። ከስተም ሜድ የሆኑ መኪኖች ራሱ ጸዴ ናቸው። ምን ማለት ይቻላል ገራሚ ነው። ብዙ ሰዎቹንም አግኝተን እንዳናወራ ሰዎቹን ሊገኙልን አልቻሉም። እውነቱን ለመናገር የመኪኖቹ ኦነሮቹ አልተገኙልንም። አንድ ሰው ብቻ ነው ኢንተርቪው ያደረገው። ያው ኢትስ ቦሪንግ በት ኔክስት ታይም ምን ማድረግ ሶ ሰብስክራይብ ያደረጋችሁ ጀማሪ አይደለም፣ ሰብስክራይብ አድርጉ፣ ሼር በማድረግ ተባሉ። ፋሚሊ ሜምበርሺፕ መሆን ነው አለ ፋሚሊ። ሶ እናመሰግናለን አብራችሁ ስለቆያችሁ። ለጊዜው ያለ ሰው እናመሰግናለን። ቻው።